ወደ ላይ እንዲያይ በማድረግ ጠብታውን ማድረግ እንችላለን። የአይን ጠብታዎች በአግባቡና በንጽህና ካልተደረጉ ጉዳት ሊያስከትሉ ይችላሉ። በዛሬ ቆይታችን የአይን ጠብታ እንዴት ማድረግ እንዳለብን እናያለን። የአይን ጠብታውን ከመክፈታችን በፊት በመጀመሪያ እጃችንን በሳሙናና በንጹህ ውሃ መታጠብ ይኖርብናል። ጠብታውን ካዘጋጀን በኋላ ጠብታውን ለማድረግ እንዲመቸን የታካሚያችን አንገት የተወሰነ ቀና እናደርጋለን። ከዚህ በመቀጠል ጠብታ የሚደረግለትን አይን የታችኛው ቆብ ወደ ታች ጎተት በማድረግ ታካሚያችን በዚህ ሰዓት ወደ ላይ እንዲያይ በማድረግ ጠብታውን ማድረግ እንችላለን። ከዚህ በመቀጠል ታካሚያችን ቀስ ብሎ አይኑን እንዲጨፍን እናደርግና አይኑና አፍንጫውን የሚገናኝበት ቦታ ቀስ ብሎ በጠቋሚ ጣቱ እንዲይዝ እንነግረዋለን። ታካሚያችን በእጁ እንደዚህ እንዲይዝ ካደረግን በኋላ ከ2 እስከ 3 ደቂቃ እንዲቆይ እንነግረዋለን። ከዚህ በተጨማሪ 2 ጠብታዎች ከታዘዘልን 1 ጠብታ ከተደረገ ከ5 ደቂቃ በኋላ ማድረግ ይኖርብናል።